ሰላም እንደምን አላችሁ የተከበራችሁ ኢትዮጵያውያን። አቶ ሚካኤል አረጋ ነኝ፣ የአንድ ኢትዮጵያ ፓርቲ መስራችና መሪ። ካለሁበት ከጊዜያዊ ስቱዲዮዬ ከዳላስ ቴክሳስ ሆኜ ነው ይህንን መልእክት ማስተላለፍላችሁ። ባላችሁበት ኢትዮጵያም ከሆናችሁ እንደምን አደራችሁ፣ ሌላም ክፍል ላይ ካላችሁ እንደምን ዋላችሁ፣ እንደምን አመሻችሁ። ባላችሁበት ሰላምታዬ ይድረሳችሁ። እግዚአብሔር ይመስገን እኔ በጣም ደግና ደህና ነኝ። እንደምታዩት ሌትስ ሜክ ፍሪ ኢትዮጵያ የሚል ካምፔን እንደከፈትኩ አይታችኋል። በአንድ ላይ ሆነን ሀገራችንን ኢትዮጵያን ነፃ እናውጣ የሚል ሙቭመንት ጀምሬያለሁ እና እንደምታዩት በየኢትዮጵያ ውስጥ የተለያዩ ክፍለ ከተሞች፣ ክፍለ ሀገሮች፣ አዲስ አበባ ውስጥ አልፎ አልፎ የሹፌሮች ተቃውሞ፣ የነርሶች፣ የሐኪሞች፣ የአስተማሪዎች አልፎ አልፎ የህዝብ ተቃውሞ እየተነሳ ይገኛል። እግዚአብሔርን አመሰግናለሁ። ይሄ ነገር ተቀጣጥሎ እንዲጀምር ወደ አንድነት እየመጣችሁ የመንግስት ሰራተኞችም፣ የግል ሰራተኞችም፣ የባስ ሹፌሮችም፣ የታክሲ ሹፌሮችም፣ የተከበራችሁ ኦርቶዶክሳውያንም፣ ፕሮቴስታንታውያንም፣ ሙስሊሞችም በያላችሁ ሰላማዊ የሆነ ተቃውሞ ማድረግ ይቻላል። ስራ ለመሄድ ለ7 ቀን ያክል ስራ ለመሄድ ሙሉ ኢትዮጵያን ሙሉ አዲስ አበባን ስራ ለመሄድ ከእያንዳንዱ ቤት ገብቶ ማውጣት አይችልም መንግስት። ሆነስትሊ ከተማዋን ጸጥ ረጭ ማድረግ ማለት ነው። ምንድነው አብይ አህመድ ከስልጣን ይውረድ፣ አለቀ። ምክንያቱም ወገኖቼ ሆይ ፍሪደም is not free። በአማርኛው ስመልሰው ነፃነት እንዲሁ በቀላል በነፃ አይመጣም። ኦኬ፣ ኢትዮጵያውያን ባድዋ ድል አባቶቻችን የኢትዮጵያ መሪዎች በጊዜው እግዚአብሔር ዘመናት ባሉበት በገነት እግዚአብሔር ነፍሳቸውን ይማረልን ወደ አንድነት ያመጡን ዋጋ ተከፍሎ ነው። የደም መስዋዕትነት ተከፍሎ ነው። ኦኬ፣ ምንም ነገር ዛሬ ኢትዮጵያ ያልተገዛች ሀገር የሆነችው አባቶቻችን የደም መስዋዕትነት ከፍለው ነው። እና የኔ ትውልድ አዲሱ ትውልድ የሆነ ሰው መጥቶ የፋኖ ወንድሞች ሞተውለት ነፃ እንዲወጣ ይፈልጋል ነው። እንደዛ አይመጣም ነፃነት ወገኖች ሆይ። ይሄ በአንድነት ኢትዮጵያውያን በአንድነት ተንቀሳቅሰን ሀገራችንን እያንዳንዱ ዜጋ ኃላፊነት አለበት። እኔ እንደ አንድ ግለሰብ የዛሬ 8-10 ወር ልጆቼን እዚህ ሀገር ትቼ እዚህ ነው የምኖረው። እውነቴን ነው የምነግራችሁ። ለ7 ወር ያህል ልጆቼን ትቼ ስራዬን ትቼ ሙሉ ለሙሉ ትቼ ኢትዮጵያ እናንተ ጋር ነበርኩ። በባጃጅ ሄድ ነበር፣ በባስ ሄድ ነበር። ለወጣቶች የሆነ ቢዝነስ ከፍቼ ወፍጮ ቤት አስፈጭ ነበር። ምክንያቱም እኔ እንደ ግለሰብ መጥቼ የህዝቤን መከራ ካላየው ስለ ህዝቡ ስለ ኢትዮጵያ መሪ ነኝ ማለት አልችልም። የምርጫ ቦርድ ሄጄ የአንድ ኢትዮጵያ ፓርቲን ለማስመዝገብ ፕሮሰሱን ጀምሬ ነው የመጣሁት። እግዚአብሔር ቢፈቅድና ብኖር ተመልሼ መጥቼ ጨርሰዋለሁ። አሁን ግን ምን ዋጋ አለው? ሌጋሊ እኮ የተመዘገበው በህግ የተመዘገበው የሀገሪቷ መሪ ነኝ የሚል የብልጽግና ፓርቲ ለስሙ ወረቀት ላይ እሱ መሪ ነው፣ ግን አገር አጥፊ ነው። አብይ አህመድና አመራሮቹ እንደምታውቁት አገራት እያጠፉ ነው ያሉት። ወንድሞቻችን ኦርቶዶክሳውያን በየቀኑ እየተገደሉ ይገኛሉ። በጣም ያሳዝናል። ክፍለ ሀገር ነው የሚገደለው፣ አርሲ ነው የሚገደለው፣ ዶዶላ ነው የሚገደለው ብላችሁ አዲስ አበባውያን ቁጭ አላችሁ። የእናንተ ቤት ምንም ስላልተነካ እመኑኝ፣ ዛሬ ካልተነሳችሁ ነገ እናንተ ቤት ይንኳኳል። አብይ አህመድ እንደሆነ ሙሉ ለሙሉ ሸጧታል ሀገሪቷን። ለአረቦች ሸጧታል፣ ለኤሚሬት ሸጦታል።
እሱ ናርሲሲስቲክ በሚባል በሽታ የሚሰቃይ ሰው የአእምሮ በሽታ ሆነስትሊ ናርሲሲስቲክስ ማለት ስለራሱ ብቻ ነው የሚያስበው። አብይ አህመድ ቁጭ ብሎ ቢሮ ውስጥ ማን ነው ስልጣኔን ሊወስድ የመጣ እሱን እንዴት አድርጌ ላጥፋው እንጂ ኢትዮጵያ ነገ የዛሬ 5 ዓመት የዛሬ 10 ዓመት ፋይናንሻሊ ኢኮኖሚካሊ እንዴት አርጋ ነው አገራችን ልታደግ የምትችለው? ካለንበት ጦርነት እንዴት ነው ሊቆም የሚችለው? ይሄዳ ህዝብ እንዴት ነው ሾኖ አብይ አህመድ እየሄደ ዛፍ ቢተክል አብይ አህመድ ዛፍ ተከለ ተብሎ ስሙ እንዲወራለት ነው። የበታችነት ስሜት የሚሰቃይ ሰው ነው አብይ አህመድ ማለት። እሱ ቴሌቪዥን ላይ ካልወጣ ስለሱ ካልተወራ በቃ ሰላም የሌለው ሰው ነው። ኦኬ ይኸው ለ7 ዓመት እኮ ኢትዮጵያን መራ። መጠመጥ ውስጥ ነው የከተታት። እዛ ለምሳሌ ኢህአፓ የሚባል ፖለቲካ እናት ፓርቲ የሚባል አለ፣ ኢዜማ የሚባል አለ። አንዳቸውም እንዲህ አይነት እንቅስቃሴ ጀመረ የለም። አብይ አህመድን ከስልጣን ውረድ ብላችሁ አዲስ አበባውያን ኢትዮጵያውያን ውጡ ብሎ እንቅስቃሴ የጀመረው መምራት የጀመረው አንድ የኢትዮጵያ ፓርቲ ብቻ ነው። ለስሙ እዛ ተመዝግበዋል። ለስሙ ቢሮ አላቸው። ለስሙ ከመንግስት ለአብይ አህመድ ነው ሁሉም ከጀርባ የታፈነ ነው። ስለዚህ አንድ የኢትዮጵያ ፓርቲ እኔም ቢሆን እግዚአብሔር አምላክ ስላበረታኝ ነው። እኔ ምን አቅም አለኝ? እኔ አንድ ግለሰብ ነኝ። ግን ለህዝቡ እግዚአብሔር ዳዊትን ሲቀባው ለእስራኤላውያን ጎልያድን እኮ ሁሉ ፈርተውታል። ኦነስትሊ በቃ ዳዊትን ግን እግዚአብሔር ልቡን አደፈረው። እኔ ገጥሟለሁ ይሄን ሸለፈታ ማለት እንደምታውቁት ነው ታሪኩ። ክርስቲያውያን ጭንቅላቱ ላይ በጠጠር መታው፣ አንገቱ ላይ ቆረጠው በሰይፍ ጣለው ይላል። ስለዚህ የቤት ቅናት ይበላል። እኔ ስለ ኢትዮጵያውያን እግዚአብሔር ሸክም ስለሰጠኝ ነው። ስለ ጥቁራውያን የጥቁር ህዝቦች አሜሪካ ውስጥ የዛሬ 30 40 ዓመት ከዶክተር ማርቲን ሉተር ኪንግ ነጻነት በኋላ ነጻ ወጥተዋል። ግን ወገኖች አሜሪካ ውስጥ የሚኖር ሰው ያውቃል። ማትኖር ደግሞ ልንገራችሁ። አዎ ጥቁሮች ነጻ ወጥተናል። ጥቁሮች ብላክ አፍሪካን አሜሪካን ነጻ ወጥተዋል። ግን እስከ ዛሬ ድረስ የሚኖሩበት ከተማ የሚሰሩትን ስራ ብታዩት በጣም ያሳዝናችኋል። እጅግ በድህነት ውስጥ ነው የሚኖሩት። ለምን? ያ መሪያቸውን ገለውባቸዋል። የተወሰነ አርጎ ዛሬ ጥቁር ነው ነጮች ግን ጥቁርና ነጭ የሚኖርበት ሰፈር የትየለሌ ነው ልዩነቱ። በጣም ሀብታም ጽድት ያለው እነሱ የሚኖሩት ነጮቹ። ስለዚህ ያላለቀ ስራ አለን። ስለዚህ ያሸክም እግዚአብሔር ለኔ ስለሰጠኝ ነው 24 ሰዓት ፖስት ማድረገው 24 ሰዓት ምጸልየው። እግዚአብሔር ደግሞ ዓለምን ለመቀየር አንድ ኢየሱስን የተጠቀመው፣ እስራኤላውያንን ነፃ ለማውጣት አንድ ሙሴን የተጠቀመው። አንድ ሰው ከታዘዘው እግዚአብሔር ከሱ ጋር ይሰራል። አንድ ነህምያ ነው የእስራኤልን ቅጥር የሰራው። ወገኖቼ ሆይ እግዚአብሔር ራሱን ታምኖ ነው ይሄንን ራእይ የሰጠኝ። ከኔ ጋር ቆሙ። አሁን ምንም ወደ ኋላ የምንልበት ነገር የለም። ይሄ እንቅስቃሴ ተቀጣጥሎ ጀምሮ አብይ አህመድን አገዛዝ ሙሉ ለሙሉ ከኢትዮጵያ ላይ መንቀል አለብን። ስለዚህ እኔ እውነቱን ነው የምናገረው። ወደ ቤተሰባችሁ፣ ወደ ልጆቻችሁ፣ ወደ ሚስቶቻችሁ አዲስ አበባውያን፣ ኢትዮጵያውያን በሁሉም ክልል ያላችሁ ወደ ቤተሰባችሁ ቅርቡ ነው። ኦኬ ገንዘብ ደብቅ ያስቀመጥክ ሰይፍ ግዛ፣ መሳሪያ ግዛ፣ ታጠቃው። ይሄ ይኸው አብይ አህመድ ብቻ አይምሰል የኢትዮጵያ ጠላት። ከጀርባ ኢትዮጵያ ስለ ኢትዮጵያ ሪሶርስ የኢትዮጵያን ሪሶርስ የኢትዮጵያን መብራት ያለ የኢትዮጵያን በረከት ኢትዮጵያ የሚመረተው ምርት ኢንተረስት ያላቸው ብዙ ኃይላቶች አሉ። እንደ ኢምሬት አይነቶች ብዙ ኃይል መጥራት አልችልም። ያው ሰው ሀገርም ስላለው መጥራት አልችልም። ታውቁታላችሁ። ስለዚህ እያንዳንዱ ኢትዮጵያዊ ሳትናገር ተናበብ። የኢትዮጵያ ፖሊስ የፌደራል ፖሊስ ይው ከህዝብ ነው የወጣው። ወደ ህዝብ ብትተኩስ አንድ ኢትዮጵያዊ ለአብይ አህመድ ብለ ለዚህ ለአውሬው ሰው ብለ ኢትዮጵያውያንን ብታደማ ነገ ስልጣኑ ነው እጅ ይገባል። only it is a matter of time guys። መለስ ዜናዊ እንኳን 27 ዓመት
ኢትዮጵያን የመራው አንቀጥቅጦ ፈራርሰዋል። ኃያላን ፈራርሰዋል። እዚህ ምድር ላይ ሳዳም ሁሴንን ትዝ ይላችኋል። ሁሉም ፈራርሰዋል። አብይ አህመድ ደግሞ የበሰበሰ መንግስት ነው። በቁሙ የበሰበሰ አብይ አህመድ እኮ መንግስት ነው። ለምሳሌ ራሱን ችሎ ከየትኛውም ክልል እንኳን አይሄድም። በስንት በሄሊኮፕተር በምን ታግዞ ነው። ስለዚህ ለሱ ለስልጣን ማራዘሚያ ብለህ ህዝብህን ብትገድል ነገ ትጠየቃል። የትም ሀገር ብትሆን አስመጣሃለሁ። ህዝቤን ብትገድል ማለት ነው። ከኔ ጀርባ ብዙ ኃይል አለ። የእግዚአብሔር ሰራዊት አለ። ሌላውን አልነግርህም። ኤኒ ሞመንት ኢትዮጵያ እመጣለሁ። ስልጣንም ከአብይ አህመድ ወስዳለሁ። እርግጠኛ ነኝ እኔ ስመጣ አብይ አህመድ አገር ውስጥ አይኖርም። ሊያውም እግዚአብሔር ብሎ እድሜ ከሰጠው ነው። ነግሬዋለሁ ከሀገር እንዲወጣ ስልጣን አስረድ እምቢ ብሏል። የእግዚአብሔርን ሰው ትእዛዝ ያልሰማ እግዚአብሔር ይቀጠዋል። እናንተን የበሰበሰን የብልጽግና መንግስት ወይ የብልግና መንግስት ተከትላችሁ ለሱ ህዝቤን ብታደማ የፌደራል ሰራዊት የኢትዮጵያ መከላከያ ሰራዊት እያንዳንዱ ትቀጣል። ዛሬ እያንዳንዱ ቴክስት፣ እያንዳንዱ ቪዲዮ፣ እያንዳንዱ ፎን ኮንቨርሴሽን የስልክ ንግግራችሁ ሊቀዳል። ሴቷን ብትሆኝ አንቺ ሴት ጸጉርሽ ምናምን መዝለል ትተሽ ታጠቂ። መሳሪያ ሽጉጥ መግዛት ማትቺ ሰይፍ ግዢ። እያንዳንዱ ሰይፍ ታጠቅ። አገርህን እቺን የነጻነት ሀገር ሚኒሊክ የሰጠህን ተሽጣለች። እቺ ሀገር ዛሬ ታፍናል። እያንዳንዱ ኢትዮጵያዊ ኦኬ ካለ መስዋዕትነት ጨለማውን ደፍረ ካልተዋጋው ብርሃን አታበራም። እግዚአብሔር እኔን የመሰለ ደፋር መሪ አምጥቶላል። ኦኬ እመራለሁ የምለውን ወጥተህ አድርግ። ሰሞኑን በቪዲዮ መጣለሁ። ኦኬ ስቱዲዮን እየሰራው ስለሆነ ነው። ቲክቶኮቼን፣ ፌስቡኬን፣ ትዊተሬን ብታይ አልቆምም። 24 ሰዓት ነው ፖስት ማድረግላችሁ። የእግዚአብሔር ቃል እናንተንም እየመራው ብርሃን በጨለማ ይበራል፣ ጨለማም አላሸንፈው። ከኛ ጋር ያለው ከነሱ ጋር ካለው ይበልጣል። ከነሱ ጋር ካለው የሚገድለው ሰራዊት ነው፣ የሚያፍነው ሰራዊት ነው። እሱ ደግሞ የጨለማው መንግስት ነው። እሱ ደግሞ በእግዚአብሔር መልአክ በሚካኤል እና በናዝሬቱ በጌታ በኢየሱስ ክርስቶስ የተሸነፈ ነው። እንዳትፈሩት መጽሐፍ ቅዱስ ሲናገር ጥንቃቄ ጠብቅ፣ አለማስተዋል ይጋርድሃል። እንደ ህዝብ ግን ቤተሰብህን፣ ባልም፣ ልጆችህን፣ ሚስትህን፣ አገርን መጠበቅ ስላለብህ ሴብ ያደረከው ገንዘብ ያጠራቀምከው ገንዘብ ፈተህ አሁን ክርስቶስ እንዳለ ሰይፍ የምትገዛበት ሰዓት ነው። የመጨረሻው 11ኛው ሰዓት ነው። አብይ አህመድ 120 የኢትዮጵያ ህዝብ ቢያልቅ ምንም አይመስለውም እሱ ስልጣን ከሚለቅ። ስለዚህ የኢትዮጵያ ፌደራላዊ ሰራዊት እንደ ድሬዳዊ ኢትዮጵያዊ ነው መሆን ያለብን። ለአንድ ዜጋ ለአንድ ሬስ ወይም ለአንድ ብሔረሰብ መስራት የለብን። ህዝብን ብትገድል፣ ህዝብን ብታሰቃይ እያንዳንድ ነገ ዋጋ ትከፍላለህ በጥፍ። ከህዝብ ልጆች ጋር ቆም። ሳትናገር ተናበብ። የፌደራል መንግስቱን ኮምፕሊትሊ ክረሽ ማድረግ አለብን። በፍቅር ጠይቀነዋል። መንግስታት ጠይቀውታል። የሃይማኖት መሪዎች ነግረውታል። እሱ እምቢ ብሏል አብይ አህመድ። ራሱን ያደነደነ ይላል እግዚአብሔር ቃል ሲናገር ድንገት ይሰበራል። አሁን መሰበሪያው ጊዜ ነው አብይ አህመድ። ለመስበር ግን ሁላችንም በአንድነት መቆም አለብን። የሃይማኖት አባቶች እንደታፈኑብህ ታውቃለህ። ኦርቶዶክሳውያን የጴንጤ ሃይማኖቶች መሪዎች እንደታፈኑ አንዳንዱ ታፍኗል፣ አንዳንዱ በገንዘብ ጎርሶ ነው ዝም የሚለው። ማንም ስላንተ ወጥቶ የሚናገር የለም። የትኛውም ሀገር ያለ ታፍኗል። እንዴት እኔ አልታፈንኩም? እግዚአብሔር ከኔ ጋር ስላለ ነው። ህይወቴንና ቤተሰቤን ሪስክ አድርጌ ነው ስራ የምሰራው። ለምን? እስከ መቼ የጥቁር ህዝብ ይገደላል? እስከ መቼ የጥቁር ህዝብ
ለአረብ ሀገር ገረድ ይሆናል። እህቶች እስከ መቼ ኢትዮጵያውያን ይገደላሉ በራሳቸው ምድር? ኦኬ ብርሃን ይዤ ነው የተነሳሁት። ተነስ፣ ታጠቅ፣ ዝመት፣ ሂድና ተዋጋ አልልም። ራስን ለመከላከል ግን ትታጠቃለህ። የሥራ አድማ ታደርጋለህ። እቤት መጥቶ ሚስትህን፣ ልጅህን እኔ አንተን ገላለሁ ለሚል ከመገደል በፊት አንተ ብቻ መቅደም መቻል አለብህ። ኦኬ መተኮስ እንዴት እንዳለብህ በዩቲዩብ ተለማመድ። መሳሪያ ይዘህ ማታቅ፣ መሳሪያ መፍታት መግጠም ማትችል በዩቲዩብ ተማር። ኦኬ ፋኖ ላንተ ሞቶልህ አይደለም ነፃ የሚያወጣ እሱን ተወው። ዛሬ ለራስ ቤተሰብ ለራስ ህይወት ቁም። ሳይቀድሙ ቅደም፣ ሳይቀድሙ ቅደም። ነግሬሃለሁ፣ ሳይቀድሙ ቅደም። ኢትዮጵያዊነትህን ዛሬ መጠቀም አለብህ። ሚኒሊክ ነፃ አውጥቶ ነው ዛሬ የነፃነት ምድር። ላለፉት 20-30 ዓመታት ደንዝዘ ነበር ኢትዮጵያዊ። ከዚህ የተነሳ አገር ከ30 ከዓመት በኋላ ቀና ስትል የለም። ኦኬ ፋይናንሻሊ ዜሮ ሆነሃል። የሚከላከል መንግስት አይደለም ላይ ተቀመጠው። ምድር ተወርሶልሃል፣ መሬት ተነጥቆልሃል። እናት አባት ያሳደጉ ቤት አይደለም ያለው ዛሬ። ወይ ኮንዶሚኒየም ውስጥ ነህ ወይ ከኮንዶሚኒየም ተፈንግለን ያለው። አየ ተኝተ ነበር ኢትዮጵያዊ። መንግስት ላንተ አይሰራም። ለራሱና ለውጮች ለሚያጎርሱት እሱን የሱን ህይወት በጉግል ለሚጠብቁ ነው የሚሰራው አብይ አህመድ እና የሱ ተከታዮች። ጅላጅል እንዳትሆን ንቃ። ዛሬ ታጠቅ። አንድ ላይ ሆነ ስራም የስራ የታክሲ ሹፌሮች፣ የከባድ መኪና ሹፌሮች አይታ እንዴት ሲያሰቃዩ እንደነበር። የታክሲ ሹፌሮች፣ የባስ ሹፌሮች፣ የሱቅ ነጋዴዎች አንድ ላይ አርማ ውጡ። ስንት እንደየቀረጠ እንደሆነ ታውቃለህ። መቼ ቀርጦ ለኢትዮጵያ ውስጥ ላንተ የሥራ ፈጠራ አብይ የሚያደርገው አማራ ክልል፣ ኦሮሚያ ክልል ጦርነት አለበት። እሱን ለሚከላከሉ ጀነራሎቹና ለጀሌዎቹ ማጉረስ አለበት። ለሚዲያ ሰራዊቱ መክፈል አለበት። ኦኬ ላንተ አይደለም የሚሰራው አብይ አህመድ። ላንተማ ቢሆን ተመልከተው ኢኮኖሚህን። ንቃ፣ ታጠቅ፣ ራስን ጠብቅ፣ ውጣ በአንድነት ሰላማዊ ሰልፍ አድርግ። ሙሉ ለሙሉ ሰላማዊ ሰልፍ አድርግ። ተኩስ ምታ ስትባል የፌደራል ሰራዊት ነገርኩ። አንድ ህዝብን ብትመታ የመታ ሁሉ አዛዡም ታዛዡም አገኛለሁ፣ ትቀጣለሽ። ያመት አሁን ታላቅ ንቅናቄ ይካሄድ። በአጭር ጊዜ ውስጥ አብይ አህመድና መለዮቹ ሙልጭ ብለው ከሀገር እስኪወጡ ድረስ ታላቅ ንቅናቄ ይካሄድ። ቤተ ክርስቲያን ምን ዋጋ አለው? ቤተ ክርስቲያን ሄደ ገንዘብን የምትሰጠው ለማይከላከሉ መሪዎች። እዛ ከሄድክ ቤተ ክርስቲያን ውስጥ ለመስማማት ሂድ፣ እቅድ ለማውጣት ሂድ። ከዛ አንድ ላይ ሱቅ ትዘጋለህ ሙሉ ለሙሉ ለ5 ቀን ለ7 ቀን። ታክሲ ሹፌር ከቤት አትወጣም ሙሉ ለሙሉ። ባስ ሹፌሮች ለምን? አብይ አህመድ ስልጣን ያስረክብ ለህዝብ። አለቅ። ነፃ ዲሞክራሲያዊ ምርጫ ይካሄድ። ከዛኛም ሀገር ቤት እንመጣለን። ከዛ የነፃ ምርጫ ይካሄዳል። ድምጽ ይሰማል ያኔ። ተነስ፣ ታጠቅ፣ አንድ ላይ ቁም። ነግሬሃለሁ። የስ እስከ መቼ ድረስ ነው በእንዲህ አይነት ቡቱቶ ላይፍ የምትኖረው? ለአንተ የሚሰራ ለኢትዮጵያን የሚሰራ አንተን የሚወድ ከጉያ የተወለደ ከባሌ ጎባ አቶ ሚካኤል አረጋ አለ። ስልጣን ይወስዳል። አገርህን ኢትዮጵያን አንድ ኢትዮጵያ አድርጎ ይገዛልሃል። ከወደክበት ዛሬ አብይ አህመድ የትኛውም ዩሮፕ አሜሪካ ቤር ማንም ሰው ዞር ብሎ አየው።
ለምን? እግዚአብሔር ናቀው፣ መንግስቱን ቀደደው፣ ጸጋው ተገፈፈ። ሊትራሊ በቅሷት አንተነ አዲስ አበባውያን ናችሁ። ሱቅ እየከፈትክ ታክሲ እየሰራ ገንዘብ እየሰጠው እድሜውን ያቆየው በቁሙ የበሰበሰ ነው። ይሄን እንግዲህ ሽል አውጥተህ መጣል አለብህ። ከዛ እንመጣለን እኛ። ነፃ ዲሞክራሲያዊ ምርጫ ይካሄዳል። አንድ የኢትዮጵያ ፓርቲ ያሸንፋል። ዛሬ እነግርሃለሁ። አገርህን አፍሪካን እንደ ድሮው ቀድማዊነቱ እመልስልሃለሁ። በቀዳሚ ኃይለ ሥላሴ ቅባት ነው እግዚአብሔር የቀባኝ። ታሪኬን ቼክ ማድረግ ትችላለህ። ሚካኤል አረጋ ብለህ ጉግል አርግ ፌስቡክ ላይ። ወንድሞቼ እህቶቼን ያደኩበትን ጓዴ ፖስት አድርጌልሃለሁ። እያንዳንዱን ስለኔ ማንነት መጠየቅ ትችላለህ። የልጆች አባት ነኝ። ኃላፊነት ያለብኝ ሃይማኖት እግዚአብሔርን የምፈራ ነኝ። አገርን ህዝቤን ለማንም አሳልፌ አልሰጥም። በእግዚአብሔር ተቀብቼ ነውና የመጣሁት። ሙስሊሙንም ክርስቲያኑንም ሃይማኖትም የሌለውንም አንድ አድርጌ ኢትዮጵያን ከማንም ጠላት ከውስጥም ከውጭም ጠላት ነፃ አድርጌ ኢትዮጵያዊነትህን ከፍ አድርጌ እመራሃለሁ፣ አስተዳድርሃለሁ። አንድ የሆነች ሰላማዊ የሆነች ኢትዮጵያን እፈጥርልሃለሁ። ግን ጊዜው አሁን ነው። የስ ራስህ አንድ ላይ ቆመህ አስወግድ። የማዳጋስካራን ህዝብ ተመልከት። በ3 ቀን ውስጥ በ3 ሳምንት ውስጥ አንድ ሆነው ነው ያባረሩት። ዛሬ ቡርኪና ፋሶን ተመልከት። አሁን የኢትዮጵያ የኢስት አፍሪካ ሰዓት ነው። ወደብ የለም ታውቃለህ። $1 ኦልሞስት 200 ብር ደርሶልሃል። እስከ መቼ ነው ዝም የምትለው? አማራው ክልል ትምህርት ቤት ተከፍቶ አያውቅም። ኦልሞስት 3 ዓመት ሊሆነው ነው። ከአዲስ አበባ ተነስተ የትም ሀገር መውጣት አትችልም ኢትዮጵያ ውስጥ። እስከ መቼ ነው ታፍነህ? እስከ መቼ ነው የሃይማኖት አባቶች ታፍነው የሚኖር? እስከ መቼ ነው እየተገደልክ የምትወጣው የምትገባው በመሳቀቅ? ሊያውም በተፈጠርክበት ሀገር እትብት በተወለደበት ሀገር ይሄ ሁሉ ኃላፊነት ያለበት የአብይ አህመድ ነበር። አንተነ እያሞኘህ በቲቪ ቀባህል ቅባት። ዛሬ ከእንቅልፍ ንቃ፣ አስወግድ። ይሄንን እውነተኛ መሪን እግዚአብሔር የቀባልን አንድ የኢትዮጵያ ፓርቲ መሪ እና መስራች ሚካኤል አረጋን እንጠራዋል፣ እንወስዳለን ሀገሪቷን። እግዚአብሔር ወዳሰበልህ ከፍታ ትወጣለህ፣ በነጻነት ትንቀሳቀሳለህ። የራስ ምድርና የራስ ቤት፣ የራስ ስራ፣ የራስ ምርት ይኖርሃል። ልጆችህን ወልደ አሳድገ ትድራለህ። እግዚአብሔር አምላክ ይባርካችሁ፣ ባላ ከክፉ የሚጠብቃችሁ። ኢትዮጵያ ለዘላለም ትኑር። የአንድ ኢትዮጵያ ፓርቲ መስራችና መሪ አቶ ሚካኤል አረጋ ከጊዜያዊ ስቱዲዮዬ ዳላስ ቴክሳስ አሜሪካ። ኢትዮጵያ አሸንፈሻል። በተጨማሪ oneethiopianparty.com የሚል ዌብሳይት ከፍቼልሃለሁ። ሙሉ ለሙሉ የፓርቲያችንን ዓላማ የፓርቲን ራዕይ አስቀምጬልሃለሁ። ገብተህ ተመልከት። በገንዘብም መርዳት የምትፈልግ በገንዘብ እርዳ፣ በጸሎት መርዳት የምትፈልግ በጸሎት እርዳ። የቲክቶክ አካውንት አለኝ። ኦኬ፣ አንድ የኢትዮጵያ ፓርቲ የሚል ሌትስ ሜክ ፍሪ ኢትዮጵያ የሚል ኦኬ። በእነዚህ ቲክቶኮች ሚካኤል አረጋ የሚል ፌስቡክ አካውንት አለኝ። አንድ ኢትዮጵያ ፓርቲ የሚል ፌስቡክ አካውንት አለኝ። ኢትዮጵያ ፈርስት የሚል ፌስቡክ አካውንት አለኝ። በእነዚህ ውስጥ እየገባ ሐሳብ ስጥ፣ ሼር አርግ፣ ከኔ ጋር ቁም። የጸሎት ሰው ነኝ። እግዚአብሔርን እምወድ ነኝ። እግዚአብሔር ኢትዮጵያን ሀገሬን እምወድ ነኝ። እግዚአብሔር ዘመናችሁን ይባርክ። ይሄ የኢትዮጵያ የነጻነት ጊዜ ላይ እንገኛለን። ኢትዮጵያን እግዚአብሔር ይባርክ። ኢትዮጵያ ለዘላለም ትኑር። አመሰግናለሁ።